ያክስቴ ልጅ ተድራለች ብሎ ሰርግ ይሄዳል። ከገዳም ተነስቶ አምላክ ያሳያችሁ። በኦርቶዶክሳዊት ቤተክርስቲያናችን ቀኖናና መንፈሳዊ አስተምሮ መሰረት መንኩስና ማለት ተራ የኑሮ ዘይቤ ወይም የሥራ መስክ አይደለም። መንኩስና ማለት ራስን በፈቃደኝነት ለድህነት፣ ለተጋድሎ፣ ለችግርና ለትሩፋት አሳልፎ መስጠት፣ የክርስቶስን መስቀል ተሸክሞ ወደ ቀራንዮ የመጓዝ የሞትና የሕይወት መሐላ ነው። አንድ መናኒ ዓለምን፣ የሥጋ ምቾትን፣ የምድርን ክብርና የታዋቂነት ፍላጎት ሙሉ በሙሉ ጥሎ ወደ ገዳም ሲገባ የሥጋውን ፍላጎት ይለቅ ዘንድ ቃል ይገባል። መነኩሴ ማለት ከዕለት ጉርሱና ከዓመት ልብሱ ውጪ ምንም አይነት ምድራዊ ሀብትና የቅንጦት ፍላጎት የሌለው ለዓለም የሞተ ለክርስቶስ ግን ሕያው የሆነ ሰው ነው። ነገር ግን በአሁኑ ዘመን በከተሞች በታላላቅ መድረኮችና በምዕራቡ ዓለም የሚንቀሳቀሱ አያሌ መነኮሳት ድርጊት ሲታይ ይህንን ቅዱስ መሐላ አየር ላይ የሚበትን የቆቡን ክህደትና የምንኩስና ሕግ የሚንድ አሳዛኝ መንፈሳዊ ውድቀት እየተስተዋለ ይገኛል። በየሆቴሉና በየምእመኑ ቤት የሚደረጉ የጥብስ የክትፎና የቅንጦት ግብዣዎች መሪ ተዋናይ በመሆን የቆብንና የገዳምን ክብር ለዓለማዊ ተድላ አሳልፎ መስጠት ሆኗል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌሉ ላይ ስለ ቁሳዊ ነገሮች ጭንቀትና ፍላጎት ሲያስተምር ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ በማለት የምድራዊ ሕይወታችንን ወሰን አስምሮልናል። ታላቁ ሐዋርያ ቅዱስ ጳውሎስም የመናንያንንና የአማኞችን የኑሮ መመሪያ ሲደነግግ ምግብና ልብስ ካለ ግን እርሱ ይበቃናል ብሎ በመጽሐፍ ቅዱስ ገልጾት እናገኛለን። ይሁን እንጂ ዛሬ ቆብ የደፉ የከተማ መነኮሳት ከዚህ የምግብና የፍላጎት ቁጥብነት ሙሉ በሙሉ ወጥተው ይታያሉ። በየመድረኩ የሚሰጡ የክብር ሽልማቶችን፣ የወርቅ ሰዓቶችን፣ የቅንጦት መኪኖችንና የምቾት ግብዣዎችን መሻት ዋነኛ መለያቸውና የሕይወታቸው ግብ አድርገውታል። ይህ የሥጋ ምቾትና የሆድ ፍላጎት ደግሞ መንፈሳዊውን ተጋድሎ የሚያደክም ሲሆን የጸሎትን ጣዕም የሚያጠፋና ነፍስን ለዲያብሎስ ወጥመድ አሳልፎ የሚሰጥ አደገኛ መንገድ ነው። የመነኮሳት ሁሉ አባት የተባለው ቅዱስ እንጦንዮስ በምድረ በዳ በታላቅ ተጋድሎ በሚኖርበት ዘመን ምግቡ ጥቂት ጨው የተጨመረበት ደረቅ እንጀራና ውሃ ብቻ ነበር። ያንንም ቢሆን በሁለት ወይም በአራት ቀን አንዴ ብቻ ይቀምሰው ነበር። ታላቁ ቅዱስ መቃርስና አባ ጳኩሚስም ቢሆኑ የምግብ መብዛትና የጣዕም ምርጫ የዝሙትን ጾርና የትዕቢት መንፈስ እንደሚቀሰቅስ ጠንቅቀው ያውቁ ነበር። የቀደሙት አባቶች የሥጋቸውን ፈቃድ በጾምና በትሩፋት እያደከሙ ለቅድስና የበቁት በምክንያት ነበር። ዛሬ ያሉ የከተማ መነኮሳት ግን በየማዕዱ ጣፋጭ ምግብና መጠጥ መምረጣቸው፣ የቅንጦት ግብዣዎችን ማደናገጣቸው ከአባቶች ትውፊትና መንገድ ፍጹም መራቃቸውን ቁልጭ አድርጎ ያሳያል። በመጽሐፈ መነኮሳት ውስጥ ታላቁ ማር ይስሐቅ ሲናገር ከመጠን በላይ መብላትና የቅባት ምግብ መሻት የህሊና ንጽሕና ያጠፋል። መነኩሴ ሆይ ማዕድህ የሐዘን የቁጥብነት ይሁን ይላል። አረጋዊ መንፈሳዊውን በበኩሉ መነኩሴው ለሥጋው ምቾትና ለሰዎች ግብዣ ከተገዛ የጸሎት ጣዕም እንደሚጠፋበትና መለኮታዊ ምስጢር እንደሚሸሸው ያስጠነቅቃል። ዛሬ ግን በየሆቴሉና በየምእመኑ ቤት በሚደረጉ የቅንጦት ግብዣዎች ላይ መገኘት፣ የወርቅና የብር ሽልማቶችን በደስታ መቀበል የመጽሐፍ መነኮሳት ሕግ መጣስንና ነፍስን ለምድራዊ ተድላ አሳልፎ መስጠት ሆኖ አርፎታል። የቀድሞ የግብፅ ፓትርያርክ አቡነ ሽኖዳ ገዳማዊ ሕይወት በተሰኘው ታዋቂ መጽሐፋቸው ላይ ገዳማትን ሲተነትኑ መነኩሴ ማለት የራሱን ሥጋ የሰቀለ ሰው ነው። የሰዎችን ግብዣና ምቾት የሚሻ መነኩሴ ግን ራሱን ወደ ዓለም እየመለሰ ነው ብለዋል። አቡነ ሽኖዳ መነኮሳት በየመድረኩ ሽልማትና ክብር መፈለጋቸውን በጽኑ ሲያወግዙ በሰዎች ፊት መክበርንና መሸለምን ከወደዳችሁ ከእግዚአብሔር ዘንድ የምታገኙትን የቅድስና አክሊል አጥታችኋል። እውነተኛ መነኩሴ ክብሩ ውርደቱ ነው፣ ምግቡም የተጋድሎ መሳሪያ ነው በማለት የከተማውን የምግብ የክብርና የቅንጦት ፍላጎት አጋልጠዋል። እውነተኛ ገዳማዊ ስሙ እንዲጠራ ምስሉ እንዲገን ወይም በሰዎች ዘንድ እንዲወደስ አይፈልግም። ይልቁንም ከዓለም እይታ ተሸሽጎ ከፈጣሪው ጋር በምስጢር መነጋገር ይመርጣል እንጂ። አሁን ባለው ተጨባጭ ሁኔታ ብዙዎቹ የከተማ መነኮሳት ትልልቅ ገዳማትን እንመሰርታለን ወይም ታላላቅ መንፈሳዊ ሕንፃዎችን እንገነባለን የሚል ሰበብ በማቅረብ
በአውሮፓ፣ በአሜሪካ፣ በአረብ ሀገራት በየጊዜው ሲመላለሱ ይታያሉ። ይህ ጉዞ በአብዛኛው መንፈሳዊ ዓላማ ሳይሆን የዶላርና የዩሮ ጥማት የወለደው የንግድ መስመር ሆኗል ማለት ይቻላል። መነኩሴው የዕለት ጉርሱን ብቻ አግኝቶ ማመስገንና በጸሎት መጋደል ሲገባው በስደት የሚገኙ ምዕመናንን በስሜት እየቀሰቀሱ መጠነ ሰፊ የገንዘብ ማሰባሰብ ሥራ ላይ መሰማራታቸው የምንኩስናን ስም ለታላቅ ነቀፋና ለትዝብት ዳርጎታል። ይባስ ብሎ እነዚህ መነኮሳት ዶላር ፍለጋ ወደ ውጭ ሀገር በሚጓዙበት ጊዜ በስደት የሚኖረውንና በሃይማኖት ፍቅር የተቃጠለውን ምዕመን በሰላምና በእውነት ከማስተማር ይልቅ የጥቅምና የቡድን ክፍፍልን ይዘው ይገባሉ። በአባቴ ባይና በደጋፊ ስም የራሳቸውን ታማኝ ስብስብ በመፍጠር ምዕመኑ እርስ በርሱ እንዲከፋፈልና የገንዘብ ምንጭ ብቻ ሆኖ እንዲቀር ያደርጉታል። ይህ አሰራር በመንፈሳዊ ስነ ምግባር መለኪያ ፍጹም ኃጢአትና የቤተ ክርስቲያን አንድነት ለገንዘብና ለስጋዊ ምቾት አሳልፎ የሚሰጥ አደገኛ ድርጊት ነው። ሌላው የምንኩስና ስርዓት ያረከሰው የዘመኑ ትልቅ በሽታ የሆነው ድርጊት እነዚህ መነኮሳት በየሄዱበት ሀገር ሁሉ በተለያየ ዘመናዊ ስታይልና ፋሽን ፎቶ መነሳታቸውና በማህበራዊ ሚዲያዎቻቸው በፌስቡክና በቲክቶክ ላይ መለጠፋቸው ነው። ውድ የሆኑ አልባሳትን፣ የቅንጦት ሰዓቶችንና ዘመናዊ ስልኮችን እያሳዩ ፎቶ መነሳት በውስጣቸው ያለውን ያልሞተ የዓለም ፍቅር፣ ትዕቢትና የታይታ ፍላጎት ያሳያል። ይህ ድርጊት ምዕመኑ ለመነኮሳትና ለቅዱስ ቆብ ያለውን መንፈሳዊ አክብሮት የሚያጠፋ የምንኩስናን የፈቃደኝነት ድህነትን ተጋድሎ ዋጋ የሚያሳጣ ትዝብት ነው። የምግብና የቅንጦት ግብዣዎችን መሻት፣ ዶላር ፍለጋ ዓለምን መዞር፣ በማህበራዊ ሚዲያ የታይታ ህይወት መኖርና የቴክኖሎጂ ፈውስ እያሉ ድራማ መስራት የምንኩስና ቀኖናዊ ህግ ሙሉ በሙሉ ያፈረሰ መንፈሳዊ ውድቀት ነው። የምንኩስና ህይወት መሰረቱ ትህትና፣ ጾም፣ ጸሎትና ራስን መስቀል ነው። ይህ ሳይሆን ቀርቶ መነኩሴው የዓለም ምቾት፣ የሆድ አምላክነት፣ የገንዘብና የክብር አዳኝ ከሆነ ጌታችን በቅዱስ ወንጌል የተናገረው አስፈሪ ፍርድ በእነርሱ ላይ ይፈጸማል። ጨው አልጫ ከሆነ በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር የምንኩስና አክሊልን የደፉ አባቶች ወደ ቀደመው የአበው ትውፊት፣ ወደ ጾምና ጸሎት፣ ወደ እውነተኛ ገዳማዊ ህይወት ይመለሱ ዘንድ ምዕመናንም ከስሜታዊነት ወጥተው እውነተኛውን ገዳማዊ ከዓለማዊ መነኩሴ የለዩ ዘንድ የእግዚአብሔር ፈቃድ ይሁን። አምላካችን እግዚአብሔር ሁላችንንም